ባለን የአንከር የመረጃ ክፍለ ጊዜያችንን ነው ይዘን የቀረብነው በርካታ ርዕሰ ጉዳዮችን ወደ እናንተ ልናደርስ እኔ መሳይ መኮንን ከዚህ ዋሽንግተን ዲሲ ደረጃ አብተወልድ ከአምስተርዳም ኔዘርላንድ በጋራ ቀርበናል። ደረጃ አብተወልድ አዲስ መጽሐፉን ይዞ በቅርቡ ወደ ገበያ መውጣቱን አስታውቋል። በተለያዩ የዓለም አካባቢዎች ይህንኑ መጽሐፉ መሰራጨቱ የሚታወቅ ነው። ስለ መጽሐፉ የምናወራበት ስለ ኢትዮጵያ ወቅታዊ ሁኔታዎች በርካታ አጀንዳዎችን የምናነሳበትን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ ግብዣችን ነው። መልካም ቆይታ። ተናስተልን ደረጀ መሳይ እንዴት ነህ? ደህና ነው ወይ? እንደምን አለ? ደህና ነው ወይ? አለን እግዚአብሔር ይመስገን። እንዴት ነው? ሰላም ነው? መጽሐፍ ጽፎ መነሳት በጣም ከባድ ነገር ነው። አዎ እንግዲህ ያው ጋዜጠኛ እኮ እያረጀ ሲሄድ ወደዛ ሄዳል ይላሉና አረጀው መሰለኝ ወደዛው እንትን እያደረግን ነው። መሳይ እንግዲህ ምን ታረጋለህ? እንዳጋጣሚ ሆኖ ደግሞ ጥሩ ሆኗል መጽሐፉም ተቀባይነቱ ማለት ነው ጥሩ የሆነ ነው ከወዲሁና በጣም እንዲሁ የምናውቀው ለታሪክ ለማስቀመጥ ያህል እንዳይረሳ ነገሯቱ ሸት እንዳይነገር እንደው ከጫፍ እያደረግን እንሞክር ብዬ ነው። የመጀመሪያ ስራዬ ነው በእንደዚህ አይነት ነገር። ደረጃ እንግዲህ አብይና እኔ ብለህ በሚል መጽሐፍ አዘጋጅታል። ከወዲሁ በተለያዩ አካባቢዎች መጽሐፉ ተሰራጭቷል። እዚህ ዋሽንግተን ዲሲና አካባቢውን በተለያዩ ቦታዎች ላይ እንደሚገኝ ነው የማቀውና ከወዲሁ በተለያዩ የገበያ ማዕከላት የኢትዮጵያ ሬስቶራንቶች አካባቢ መጽሐፍቱ የሚሸጥ መሆኑንም እንደዚሁ ወደ ኋላ ላይ በደንብ መረጃውንም ተሰጠናል። እስቲ ስለ መጽሐፉ እንጀምራለን። ብዙ መረጃዎች አሉ። የኢሬቻ በዓል አከባበርና እየፈጠረ ያለው አጠቃላይ ተጽዕኖን በተመለከተ የምናነሳው ጉዳይ አለ። አብይ አህመድ ወደ ምስራቅ ኢትዮጵያ ሄዶ የጋዝ ምርት ጀምረናል ብሎ በፊት የገለጸልን ነገር አሁን ደግሞ የመሰረተ ድንጋይ የማቆም እንደሆነ እየተነገረን ያለው ብዙ ግርግሮችን እያየን እንገኛለን። ስለሱም እናነሳለን። በርካታ አጀንዳዎች አሉ። በሱ ጉዳይ ላይ ተወያይተን የዛሬውን ዝግጅታችንን የምናጠቃልል ይሆናል። የምንጀምረው ካንተ የመጽሐፍ የምረቃ ፕሮግራም ነው። በሚቀጥለው ሳምንት የመጽሐፍ ምረቃ ፕሮግራሙ እንደሚከናወን ነው። ከሱ ልጀምር። ስለ ዝግጅቱ አጠር ያለ ማብራሪያ በሰጠን። አመሰግናለሁ መሳይ። ከዛ ፊታጭ ነገር እንደው ለመናገር ያህል ማለት ነው ሰሞኑን እንደምታውቀው መሳይ በወሎ ግንባር ከፍተኛ የሆነ ተጋድሎ እየተደረገ ነውና አንድ ቻናል ነበረች ዜና ማቀርብባት ቻናል ነበረ። እርሱ ቻናል ለምንድነው ቢያንስ እኔ እንግዲህ የኮምቦልቻ ልጅ ነኝ፣ የደሴ ልጅ ነኝ፣ የዛ አካባቢ ሰው ነኝና ሰሞኑን ጥሩ በቃ ሰፊ የሚባል ኢንፎርሜሽን ያለኝ እዛ አካባቢ ሆነ ሳለ የምጨምረው የለም የምቀንሰው ነገር የለም። ግን ያለውን ነገር ከነፎቶ ከነምኑ አቀርብበት ነበረ። ያ ቻናል መጨረሻ ላይ የራሴን ኦፒኒየን ኮንክሉዥን ሰጣለሁ። ሀገር ወደ ቀውስ እየገባች ስለሆነ ኳሷ ያለችው እናንተ ገሰብ ነው። ይሄ ሀገር እንዲተርፍ ከፈለጋችሁ እናንተም ለመትረፍ ከፈለጋችሁ ነገሩ ከቁጥጥራችሁ ውጭ መጥቷል። በገሪ እየረዳቸው ገሪ በሚል ማሳባቢያ የሚሆን ነገር አይደለም። ወደ ውስጣችሁ ተመልከቱ የሚል ጠንከር ያለ ምክር ነበር ማስተላልፈው። ያን ቻናል አዘግተውታል። ያን ቻናል ሲያዘጉት መሰውን መረጃ እንደሚያገኙ ሁለተኛ ያሉኝ ነገር ነው። በዛ ቻናሉ አማካይነት ስለዚህ መጽሐፍ ምናወራ ነበር እና ምን ብለው ጻፉልኝ መሰለህ? ከተዘጋ በኋላ መጽሐፍን አትሸጣታል በቻናል እኔ ኦሬዲ አልቋል መጽሐፍ እኮ አልቋል ስለዚህ አሁን የተወሰነ ለማሳተም እንደገና ሁለተኛ እያሰብኩ ነው። ለምን ሌሎች ስለፈለጉት ማለት ነው። ኦሬዲ ሄዷል። የመሸጥም ጉዳይ አይደለም። መጽሐፉን ወስደው ገዝተው ሰጥቼ ልኬላቸው መደገፍ አለብህ ብለው ከመጽሐፉ በላይ ብዙ ነገር ያደረጉልኝ አገር ወዳዶች አሉ። ያ አይደለም የኛ ጉዳይ። ይሄ መጽሐፍ እንዳጋጣሚ ሆኖ እነሱ እንዳሰቡት ሳይሆን በጣም የመጀመሪያ ነው። መጽሐፍ ጽፍ አብይና እኔ ነው የሚለው መጽሐፉ እንደምትመለከተው ምርቃቱ ያሁኑ ቅዳሜ አልፎ የወዲያኛው ቅዳሜ ነው በአምስተርዳም የሚካሄደው። እርግጠኛ ነኝ ደማቅ የምርቃት ፕሮግራም እንደሚሆን ካሁኑ በርካታ ወዳጆቻችን ጥሪ ያደረስናቸው እንደሚገኙ እያረጋገጡልን ነው የሚገኙት። ምርቃቱ በዛን ጊዜ ይሆናል። እንግዲህ እናንተም እያያችሁት ነው መጽሐፉ። ያኔ ሌሎችም የሚያዩት አሉ መጽሐፉን ሪቪው የሚያቀርቡ አሉ እነ ፋሲል ያለም ሌሎችም
ቆንጥሬ ነው እኔ ትንሽ ነገር ነው የጻፍኩት። ለምን እንደ ሙከራም ብዬ ነው የመጀመሪያ ስለሆነ እንደዚህ ካበረታቱኝማ ጋዜጠኛ ማለት መሳይ ታውቀዋለህ የ20 ምናምን ዓመት የጋዜጠኝነት ልምድ ማለት ብዙ ታሪክ ብዙ ነገር በጭንቅላት ውስጥ አለ የምናካፍለው ብዙ ታሪክ ይኖረናልና እንደዛ ነው የመጽሐፉ አቀባበል ጥሩ ነው መሳይ በጣም ጥሩ ነገር ነው እና ምርቃቱም ያሁኑ ቅዳሜ አልፎ የወዲያኛው ቅዳሜ ይደረጋል እነሱ እንዳሰቡት ሳይሆን መጽሐፉ ሁለተኛ ዙሪያው ሊታተም ነው ለማለት ነው እንደው ደረጃ ስለመጽሐፉ በተመለከተ መጽሐፉ እዚህ ዋሽንግተን ዲሲ ደርሷል በእጃችንም ገብቷል እንግዲህ ሌሎች የሚፈልጉ ወገኖች ካሉም በዋሽንግተን ዲሲ እና አካባቢው መጽሐፉን የሚያሰራጩ የተለያዩ መደብሮች የኢትዮጵያ ሬስቶራንቶች አሉ እነሱንም ወደፊት በማስታወቂያም የምናሳውቅ ይሆናል ግን ደረጃ እንደው ስለመጽሐፉ አብይና እኔ ያልክበት ምክንያት ምንድነው እንደው ስለመጽሐፉ ርዕስ ከርዕሱ እንነሳና ለምን አብይና እኔ ያልክ የተከፈለ ነው ይሄ አብይና እኔ የሚለው ፓርት ነው አብይና እኔ የተገናኘንባቸውን አጋጣሚዎች የዳሰስኩበት ነው ከመጀመሪያው ጀምሮ አብይን በርሊን አውሮፕላን ማረፊያ ካገኘኋቸው ጀምሮ በተለያዩ አጋጣሚዎች በተደጋጋሚ አግኝቻቸዋለሁና የራሴ ምልከታና የሳቸውንም ነገር በተወሰነ ደረጃ ያየሁበት ነገርም ያለ ነገር ነው ዝርዝሩን እንዳላወራው ብዬ ነው ዝርዝሩን አንባቢዎቻችን ከዛው ያነቡታልና አጠቃላይ ይሄን ነገር ያደረኩት ለምንድነው እኔንም በማን ውስጥ አስገብቻለሁ አንዳንዴ በእኛም ውስጥ ነው እኔን ያስገባሁት አብይና እኔ እንዴት ነበር መጀመሪያ ስመለከታቸው የነበሩት አብይና እኔ እንዴት ሄድን ትንሽ በይራጋ አብይና እኔ የት ላይ ተቆራረጥ የሚለው ነገር የዘርዘሬ እንትን ያልኩበት ነው በዚህ ሂደት ውስጥ ዝም ብሎ ከእንትን ምናምን ሳይሆን በተጨባጭ ከሳቸው ጋርም ከአጠቃላይ አንዳንዶች የምታውቋቸው ነገሮች ሊሆኑ ይችላሉ በእኔ አቀራረብ ግን በራሴ ወይ የተረኳቸው ነገሮች ሊኖሩ ይችላሉ የሆነ ሆኖ ለታሪክ መቀመጥ ያለባቸው እነዚህ አይነት ነገሮች ናቸውና ትልቁን ብዙዎች የሚወደዱት ፓርት መሳይ አብይና እኔ የሚለውን ነገር ነው እኔና አብይ ያላልኩት ያው መጀመሪያ መቼም ለሌሎች ሪስፔክት ሰጣለህ በሚል ነው የአብይን ስም ቅድሚያ ያደረኩት አብይና እኔ በሚለው ነገር ነው ያቀረብኩት ከየት ጀምረን እንትኑን አይተው ከሆነ አሁን መንገዳችን ተለያይቷል እኔና አብይ at some point ላይ እንትን ያልንበት ነገር አለ የት ይገኛል አሁን የአብይ አገዛዝ ምን ደረጃ ላይ ይገኛል የሚለውን ሁሉ ያየሁበት ሁኔታ ላይ ነው እና ዝርዝሩን እዚህ እንዳላወራው ብዬ ነው መሰለኝ ደረጃ ምናልባት ከአብይ አህመድ ጋር በተያያዘ እንግዲህ አንቱ ትላለህ እኔ አንተ ያልኩት ነው የማቀርበው ከዚህ በፊት በዚህ ጉዳይ ላይ ስለተከራከርንበት ዳግሜን ክርክር መልሼ አላመጣውም አንተም አንቱ ብለህ ትቀጥላለህ እኔ አንተ ያልኩት እቀጥላለሁ ማለት ነው ደረጃ እንግዲህ በዚህ በመጽሐፍ ላይ እንግዲህ ሆላንድ ደርሰ ከተመለስክ በኋላ ከቤተ መንግስት አብይ አህመድ ስልክ የተደወለልህ ሁኔታ እንዳለ ገልጻል ወደ ሆላንድ ተመለስክ ከዛ ከቤተ መንግስት ተደወለልህ በዚህ በመጽሐፍ ላይ ጠቅሳል ያው መጽሐፉን ለሚያነቡት ሰዎች ሁኔታውን በደንብ በዝርዝር እንዲያገኙት እንተውና ግን በባጭሩ የምትነግረን ነገር አለ ወይ ስለዚህ ጉዳይ ስለዚህ ጉዳይ በባጭሩ ለማድረግ ያደረኩት ያን ጊዜ ልክ ነው ስራ ላይ እየሰራሁ ነበር በቤት ውስጥ ስራ እየሰራሁ ያለው የዜና ስራ የምን ጉዳይ ነው እንግዲህ ባለቤቴ ነበረች መጀመሪያ ስልኩን ያነሳችው እና ተወኔም ቀልድ ነበር መሰለኝ ያውቀው እየፎገረ ሌላ ሰው ነበር መሰለኝ ከዛ በኋላ ትንሽ ጠብቂ ተባለችና እዛው ላይ አለበንቱን ሁለተኛው ላይ ሲያደርግ በርግጥም አገኘኋቸው አንድ ነገር ተሰምቶኛል ያኔ ከመሬ ነው እንትን አልኩ እንዴት ያኔ የነበረኝ ፍቅርም የነበረኝ አክብሮትም የነበረኝ እንትንም ስለነበረ ይሞር የበለጠ እንዴት እኔ ማን ነኝ የሚል አለ መጽሐፍ ቅዱስ ላይ ቤቴስ ምንድነው የሚል ነገር አለና እሱ ነው ወደ አእምሮ የመጣው የሀገር ጠቅላይ ሚኒስትር ናቸው ሪስፔክት አደርጋለሁ አከብራለሁ አሁንም ቦታው የግል አይደለም የሀገር ቦታ ነው ያ ቦታ የተቀመጡበት ቦታ ቢያንስ ቦታው ክብር ይገባዋል ስለዚህ ሰው ትልቅ ቦታ ላይ ያሉ ናቸው እንዴት እኔ አንድ ተራስ ነው ጋር ይደውላሉ እንዴት ይላሉ ደውለው ያወሩትን እዛ መጽሐፉ ላይ ስላለ ወደ እንትኑ አልገባም ግን ያን ጊዜ በዚህ ላይ እንደነገርኩ ትክክል ነው እውነት ነው
እኔ የነበረኝ ራሱ አክብሮትና ፍቅር የጨመረበት ጊዜ ነው። ያንዴ ያን ሲያደርጉ እንዴ ምን ስላደረኩ ነው ብዬ ወደኋላ አየሁኝ። ከዛ በፊት ሳደርጋቸው የነበሩ አንዳንድ የበጎ ነገር ተግባራት በነበረ ሁኔታ ላይ ሳደርግ የነበረው እገዛ በሰብአዊ ጉዳይ ሳደርግ የነበረው እንቅስቃሴና ይሄን ነገር ሊያስገኝልኝ የቻለው ለሀገሬ በመስራቴ ነው፣ ለእንትኔ በመስራቴ ነው። የበለጠ ሞራል ሰጥቶኛል። ያን ያደረጉት ነገር እውነት ነው። ግን ከዚህ በልጣ ያለውንና ያወራነውን ነገር አንባቢያን ያነቡታል። በዛው ላይ ከአንድ መሪ ሲደወል በርግጥ ከቦታው እንዳልከውም ቦታው ትልቅ ቦታ ነው። የሀገር መሪ ነው። 130 ሚሊዮን ህዝብን የሚመራ ሰው የተቀመጠበት ወንበር ነውና ትልቅ ክብር ነው ለአንድ ሰው በግል ስልኩ ላይ መደወሉ። እኔ ግን ከአብይ አህመድ አንጻር ሳየው ብዙም የሚደንቅ አይደለም። አንዳንድ ጊዜ ምንድነው ያው አሁን እዚህ መድረክ ላይ እኔም ጋር ደውሏል እኔም ጋር ደውሏል ብሎ ለማውራት አይደለም። ግን በጣም የሚያሳፍረው ያልደወለበት ሰው የለም። እኔ እንደውም አንድ ወደ ኢትዮጵያ ለመሄድ ከሱ በቀጥታ ስልክ ተደውሎ የሄድኩ ጊዜ እንደ ትልቅ ክብር አይቼው እንደውም ብዙ ነገር አሰብኩና እንደ አንድ መሪ እኔ ጋር መደወሉ ትልቅ ክብር ነው ብዬ ሳስብ ለሰዎች ስነግር እኔ ጋርም ደውሏል እኔ ጋርም ደውሏል የሚል ሰዎች ሲበዙ ሰው ያልደወለበት ቦታ የለም። በኋላ ስንሰማ ደግሞ ያልጋበዘው ያልጠራው ያላገኘው ሰው የለም። ቦታውን ያረከሰ ሰው ቢኖር አብይ አህመድ ነው። ስለዚህ አሁን አብይ ደውሎልኛል ማለት ክብር አይደለም። እንደውም አልደወለልኝም ብዬ ብናገር ይሻለኛል። እንዲህ አይነት ስሜት ሁሉ እስኪሰማኝ ድረስ ነው የሆነው። ሌሎችም ተመሳሳይ ስሜት ነው ያላቸው። አሁን የማቃቸውና አሁን አብይ አህመድ መንደር ምንድነው ዝውውር የሚሉ አንዳንድ አክቲቪስቶች አሉ። ይሄ ምንድነው የዲጂታል ሚሊሻ ሆነው ያገለገሉ እየሰሩ ያሉ ለነሱ ክብር ሰጥቶ በመኪና ይዟቸው እዛ ምንድነው እንጦጦ ፓርክ ይዟቸው እንዴ ይሄ ሰው የሥራ የለውም ወይ? የማንም የመንደር አክቲቪስት እዚህም እዛም ዩቲዩብ ከፍቶ የሚጮህ ሁሉ እየጠራ በመኪና እየወሰደ የሚያስጎበኝና ይህን ሁሉ ሰዓት አብሮ የሚያባክን ሰው በጣም ያሳዝናል፣ ያሳፍራል። ለኔ ያን ያህል ቦታ እንዲሰጠኝም አልፈልግም። እኔ አንድ ተራ ጋዜጠኛ ነኝ። ማክበሩ አንድ ነገር ነው፣ ግን በዛ ደረጃ ብዙ ኃላፊነት ያለበት ሰው ነው። ያንን ስራ እንዲሰራ ነው የምፈልገው። ለኔ ስልክ እንዲደውል ለኔ ቦታ እንዲሰጥ አይደለም ትልቁ ቁም ነገሩ። ሰውየው ግን ያለበት ቦታ ያስተሳሰቡ ደረጃ ምን ያህል ዝቅ ያለ ሰው መሆኑን የሚያሳይ ስለሆነ ነው። ለማንኛውም ወደ አዲስ አበባ ተመለስክ፣ ቤተ መንግስት ሁሉ ሄደህ 1 ሰዓት ተኩል ከዛም በላይ ተገናኝታል። ብዙ ነገር ሆናል። ያን ያህል ቦታ ሰጠኝ ያልከውን ሰው ዛሬ ደግሞ በዚህ ደረጃ ይሄ ሰው ለኢትዮጵያ አይጠቅምም መወገድ አለበት ስትል አንዳንድ ጊዜ ከራስ ጋር የምትፈታተንበት ጊዜ አለ። አንዳንዴ ይህንንም ነገር ሰዎች ይጠይቁዋል። እንደው ይሄ ነገር በዚህ አጋጣሚ መጽሐፍ ላይም ሊኖር ይችላል። መጽሐፉን እያነበብን ነው፣ ገና አልደረስንበትም። ግን ምን ይሰማል እንደዛ ቦታ የሰጠውን ሰው ዛሬ በዚህ ደረጃ ስትገልጸው የሚሰማ ስሜት አለ? ልክ ነህ መሳይ። ከዛ በኋላ ምን እንዳልከው ዛም ይጠቅሻው ወደ 1 ሰዓት ተኩል ያህል ተዋውተናል ቤተ መንግስት ውስጥ። ያው ተጣጥቶኝ ያንተና እኔ ኮንክሉዥናችን አንድ አይነት ነው። ድምዳሜ የቅድሙ ማለት ነው። እኔ አሁን በምንድነው ድምዳሜው ማለት ነው ጠቅላይ ሚኒስትሩ ሰዎችን መጥራታቸው መጋበዛቸውን እኔ ከሪስፔክት ወስደዋል። ግድ የለም ጥሩ ነው ብለዋል። ሜቢ እንዲህ አይነት ነገር እኛም ሀገር ስላልተለመደ ቀደም ባሉት ጊዜያት በመሪ ደረጃ ስላልተለመደ እንደውም ይሄን ሲያደርገው እኔም በእኛ ተራ በእኔ አቅም አቢዩዝ እንዳላደረገው ከሚል ነው ይሄን ያልኩት። ሜቢ ይሄንን እንደ መልካም ነገር ወስጀው አድርበት ጊዜ ዋናው ነገር ግን አንተ ያልከው ለምንድን ነው አሁን የመጨረሻ የጠየቀኝ ጥያቄ አልፈተንህም ወይ ይሄ ነገር ነው። አንዳንዶች መሳይ ምን ይላሉ መሰለህ እኔ በዚህ ደረጃ ዝቅ ብሎ መምጣቱ ምን ማድረጉን እንደፖልጠው ይሁን፣ ግን እንዳልኩ ነው ይሄ በተግባር የሚገለጠው እንዴት ነው የሚለው ነገር ነው። ይሄ ነገር የሚያደርጉት ነገር ለፐርሰናሊ አሁን ሰዎች አንዳንዶች ብልጽግና እንደዚህ ይሄን ቢያደርግላችሁ ኖሮ ይሄን ቢያደርጉላችሁ ኖሮ እንደዚህ ተቃዋሚ አትሆኑ ነበር ይላሉ። ጥቅም ለመፈለግ ቢሆን በዚህ ደረጃ ቀርበውናል። ጥቅም ለመፈለግ ቢሆን በዚህ ደረጃ አጎንብሰን እንገባለን። ነገር ግን ይሄ ቅድም የነገርኩህ እኮ ነው። እስከዚህ ድረስ አክብሮት የሰጠሁት አክብሮት ምን ጋር ተጋጨብኝ? መሬት ላይ የማደርገው የማየው ነገር ጋር ተጋጭ። ያኔ ምን አልኩኝ? እንዳልከው ፈተነኝ። አሁን እንደጠየቀኝ ማለት ነው
ፈተነኝ። ግን ከህዝብና ከሀገር የሚበልጥ ነገር የለም። አብይ እኔንም አንተንም ሌላውንም ያቀርቡን የደወሉልን ሌላ